ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። ዛሬ ምን ሰራላችኋለሁ? ብድ ያለች በስጋ ከብሳ ማለት ነው። ስጋ በነገራችን ላይ ማለት አቁላልታችሁ ሳይሆን ዶሮ ሆነ ስጋ ከብሳ ስትሰሩ ሁሉንም ራስ በራስ ታደርጉትና ክዳን ይሄ እንትኗ ክዳን ካለች እቺ ድስቷ አለች አይደል የምትከደነዋ በሷ ድብን አድርጋችሁ ትሰኩትና ከዛ በቀንት አባቱ እንደሚጣፍጥ ማለት ነውና ነገራችሁ ምንድነው የሚያስፈልጋችሁ? ሽንኩርት፣ ነጭ ሽንኩርት፣ ጅንጅብል አርግታችሁ አንድ ላይ እጭት ታርጉታላችሁ። ባራት ነው ባራት ማለት ነው። እዚህ ጋር ክዝበራ አለኝ እንትን አለኝ ከሞን እና ቁርፉድም አለኝ ክዝበራም አለኝ የተፈጨ ቲማቲም እና ትንሽዬ ሮዝመሪ እጥቡም ካላችሁ ደረቁም ካላችሁ ችግር የለም። እችኛዋ ሳልሳ አንድ ሁለት ማንኪያ ሳልሳ እና ቡምቡም ማሳያችኋለሁ ነው ምን ይመስላል ማለት ሲሰሩት ሲሰራ የሚያስፈልጋችሁን ግብአት ከተነገራችሁ በኋላ ይሄን ይመስላል ሲሰራ እንደዚህ ያምርና ጥብቅ ይልና ይቀርባል ማለት ነው። እና በመቀጠል ደግሞ ምንድነው በዚህኛው በስጋው መረቅ ማለት ነው። በስጋው መረቅ ሩዛችሁን በአንድ ጎን በድስት መቀቀል ትችላላችሁ። በመረቁ በውሃ አይደለም፣ በኖርማል ውሃ ከሆነ አይጣፍጥም። እና ይኸውናት ሩዜ ይኸውናት ተመልከቱት፣ አሪፍ ነው፣ ገና እየበሰለ ነው። እና ለዚህ እና ሌላችሁ የፈለኩት ምንድነው ይሄን ይመስላል። እንደዚህ ነው ከብሳ የሚሰራው። ግን በነገራችን ላይ ከብሳ ሲሰሩ ተጣልታችሁ ብደርሰው በቃ ሁሉም ነገር በላይ ጨምራችሁት የዚህኛው ድስቱ ነው። ይሄን ድስት አውጥታላችሁ እዚህኛው ክድል አድርጋችሁ እዚህ ላይ ትናርበት ጠርብታችሁ ከዛ በኋላ ምንድነው ቢያንስ ለአንድ ሰዓት ታበስሉታላችሁ። አንድ ሰዓትም የማይፈጅ ስጋ አለ። አሁን ይሄ የኛ ቤቱ ይግላይ እንትን የተባለ ነው፣ አይበስልም። ኪዊ ተጠቅሜ ነው። ኪዊ ታውቃላችሁ፣ ኪዊ ተጠቀሙበት። ኪዊ በሽራችሁ በእንትን በመበሸሪያው ካላችሁ በእሱ አድርጋችሁ ትንሽ ሰዓት በኪዊ ዘግፋችሁ ቁጭ አድርጉት። ወዲያው ነው የሚያበስለው ስጋን ማለት ነው። እና ለነገራችሁ አልኩት ምንድነው እንደዚህ ነው ከብሳ የሚሰራው። ከብሳ ያበደ ከብሳ ነው የምሰራው እኔ። የምግብ ሰራተኛ ነኝ። ከብሳ ይመጥብኝ በዚህ ነገራችን ላይ ብዙ ጊዜ መቅረጥ አልችልም እኔ። ያው የሆነ ሰዓት እየቀረጽኩ ተካክዬ እየቀረጽኩ እያለ አንዳቸው ስልክ ይደውላሉ ይወጣሉ፣ አንዳቸው ስልክ ይደውላሉ ይወጣሉ። በቃ እንደዛ እያደረኩ ምናምን ነው የምሰራው እንጂ ብዙም ያው ሰዓት ኖሮኝ አልሰራም። ገባችሁ? ይሄን ይመስላል። ተመልከቱ። እዚህ ደግሞ